ጆርዲ የምትባይ እካክ ይሰማል። ይሄንን አሞት ሼር ሲያደርግ የዋለው ቁጭ ብዬ ስታዘብ ነበር። ሼር አላረኩም ምን አላረኩም እየታዘብኩ ነበር ቁጭ ብዬ። በየቤት ፔጁ ገብታችሁ ወንዶች ናቸው ይሄን ሼር ሲያደርጉ የዋሉት ወንዶች። ይሄ ባለቃ ነው ወንድ ትል ነው የምትል አንድ እካካማለች እና ወንዶች ናቸው ይሄን ያሉት። እነዚህ አንድ ሰው ለምንድን ነው መድፈርን ኖርማላይዝ እያደረገ ያለው? አይዘው ለምንድን ነው በጭንቅላቱ ውስጥ ብደፍር አንድ ቀን አጋጣሚ አግኝቼ ብደፍር እያለ እያመላለሰ እየኖረ ያለው ለምንድን ነው? መች ነው ስለዛ የምናወራው? ስሜት ስላለው ነው። ወንድ ልጅ ስሜት ስላለው ነው ዶክተር ኒቆዲሞስ ይባላል። ፌስቡክ ላይ በጣም ሲንጫጫ ስለ ሃሽታግ ትሰማ እና ወንድ ልጅ የሚደፍረው ስሜት ስላለው ነው እያለ። በዓለም ላይ የሚገኙ እንስሶች በሙሉ ስሜት አላቸው። ሁሉም እንስሶች ስንት እንስሶች እንደሚደፍሩ ታውቃላችሁ? ሰውን ጨምሮ 7 እንስሶች ናቸው የሚደፍሩት። ከ95 ከ96% በላይ የሚሆኑ እንስሶች ሴቶቻቸውን አይደፍሩም። ወንድ ልጅ የሚደፍረው የመድፈር ብቃቱ፣ የመድፈር አቅሙ፣ የመድፈር ኃይሉ ስላለ ፓወር ኢምባላንስ ነው የሚያስደፍረው። ስሜት በዛብህና ዮኒ ማኛ ተጣልተዋል። ቪዲዮን አይተን እንመለስ። ጆርዲ የምትባይ እካክ ይሰማል። ይሄንን አሞት ሼር ሲያደርግ የዋለው ቁጭ ብዬ ስታዘብ ነበር። ሼር አላረኩም ምን አላረኩም እየታዘብኩ ነበር ቁጭ ብዬ። በየቤት ፔጁ ገብታችሁ ወንዶች ናቸው ይሄን ሼር ሲያደርጉ ያሉት ወንዶች። ይሄ ባለቃ ነው ወንድ ትል ነው የምትል አንድ እካካማለች እና ወንዶች ናቸው ይሄን ያሉት። እነዚህ ሴቷን የቀጠቀጧትን ሴት ለሴት ነው ጸቡ፣ አገባንም ባናታችሁ ተተከሉ ማለት ይቻላል። ግን እንደዛ ሆነን አላደግንም። የማንም ችግር ሲሆን በጋራ ካደረግነው ለውጥ ይመጣል። አሁን ይሄ ክላሽ አያደርግም። አሁን ከምታወሩት ወሬ ጋር ክላሽ አያደርግም። ክላሽ አያደርግም ወይ? ትሰማ ወንድ ነው የሚደበድባት ወንድ ነው የሚበድላል ላላችሁ ዝምባሞች፣ ይሄ ሴት ለሴት ነው ጸቡ። ምን ልትሉ ነው? ይሄንስ ምን ልትሉ ነው? ወንድ ነው የሚቀጠቅጣት ሁሌ ሴትን፣ ደብዳቢ ወንድ ነው እያላችሁ ሰው ላይ ምን አርጋችኋል? ብሬን ዋሽ አርጋችሁ ወንድ በዳይ ወንድ ቀጥቃጭ ወንድ ምን እንደሆነ አርጋችሁ ፖለቲካ ሰሞኑን ስትሰሩ ነበረ። ይኸው ሴት ለሴት ነው ስትቀጣቀጡ ያላችሁት። ማዕፀኗን ስትረግጣት ነበር። እሷና መሰሎቿ ወንድን ጥላቻ ላይ አድርገው ሴት ለሴት ይኸው። ይህንንስ ኮንፊውዝ አረግም። አያችሁ፣ ወንጀል በደል ሴት ወንድ አይልም። ሴት ወንድ የሚል ነገር የለም። እነሱ ማስጠላት የፈለጉት ወንድን ነው። እነሱ ማጥላላት የፈለጉት ወንድን ነው። እነሱ ፖለቲካ መስራት የፈለጉት ወንድ ላይ ነው። እዚህ ጋር የምታዩት ሴት ለሴት ነው የተቀጣቀጣችሁት። ይህንስ ምን ብላችሁ ነው ፖለቲካ የምትሰሩት? ምን ብላችሁ ነው ይህንስ ፖለቲካ የምትሰሩት? ማወቅ ስለፈለገ የተቀጣቀጣችሁት ሴት ለሴት ነው። ሊገሏት የነበረው ሴቶች ናቸው። ሊጨፈጨው በስድብ ያውም እኮ ምንድነው እንዲህ ብለሻል ወሬ በሚል ነው ሊገሏት የደረሱት። አጨካከናቸው ቪዲዮ እየቀረጹ እየተዝናኑባት ነበር። እሷን ለማሳፈር እሷን ለማሸማቀቅ ነበር ሲሰሩባት የነበረው አይደል? ስለዚህ ወንጀል ሴት ወንድ አይልም። ወንጀልን በጋራ ነው መከላከል፣ ሴት ወንድ ሳይባል እና 90% ሼር ያደረጉት ወንዶች ናቸው። ጆርዲ በዛብህን ምላሽ ተከታትለን እንመለስ። 90% ያየሁት ወንዶች ናቸው። ይሄ በደንብ አድርጋችሁ ጆርዲ የምትባይ እካክ ይሰማል። ወደ ሰራተኝነት ወደ ከተማቷን ብታስተካክል ይሻላል። ማንኛውም እነዚህ ልጆችን የምታውቁ አካባቢውን ቤቱን የምታውቁ ይሄንን ፎቶ ነው እዛ አካውንት ላይ ያገኘሁት። እነዚህን ሰዎች የምታውቁ ኮመንት ሴክሽን ላይ ኢንስታግራም አካውንታችሁን አስቀምጡልኝ። እዚህ ጋር የተያያዘ ግን መናገር የምፈልገው ነገር ማለት ነው፣ እቺ ልጅ የደበደቧት ሰዎች ወንዶች ቢሆኑ ኖሮ ባክላሹ እንደዚህ አይሆንም ነበር። ባይ ዘ ዌይ አቅም ያለው ስልጣን ያለው ወንድ ቢሆን ኖሮ አይታሰርም ነበር።
let's not forget that አንኛው መጀመሪያ ስቶሪውን ብሬክ ያደረኩት እኔ ነኝ for your information አንድ ሰው ለምንድን ነው መድፈርን ኖርማላይዝ እያደረገ ያለው? አንድ ሰው ለምንድን ነው መድፈርን ኖርማላይዝ እያደረገ ያለው? ማይዘው ለምንድን ነው በጭንቅላቱ ውስጥ ብደፍር አንድ ቀን አጋጣሚ አግኝቼ ብደፍር እያለ እያመላለሰ እየኖረ ያለው ለምንድን ነው? መች ነው ስለዛ የምናወራው? ስሜት ስላለው ነው። ወንድ ልጅ ስሜት ስላለው ነው ኧረ እንዲህ አይነት አስተሳሰብ ጥሩ አይደለም ማለት እንዴት? ኧረ ጥሩ አይደለም። ይሄ ምን አይነት ቆሻሻ ነው ይባላል። ፌስቡክ ላይ በጣም ሲንጫጫ ነው የከረመው ስለ ሃሽታግ ትሰማ እና ወንድ ልጅ የሚደፍረው ስሜት ስላለው ነው እያለ በዓለም ላይ የሚገኙ እንስሶች በሙሉ ስሜት አላቸው። ሁሉም እንስሶች ስንት እንስሶች እንደሚደፍሩ ታውቃላችሁ? አሁን ጨምሮ 7 እንስሶች ናቸው የሚደፍሩት። ከ95 ከ96% በላይ የሚሆኑ እንስሶች ሴቶቻቸውን አይደፍሩም። ወንድ ልጅ የሚደፍረው የመድፈር ብቃቱ፣ የመድፈር አቅሙ፣ የመድፈር ኃይሉ ስላለ ፓወር ኢምባላንስ ነው የሚያስደፍረው፣ ስሜት አይደለም። ሁላችንም ስሜት አለ። በዚህ አጋጣሚ ግን የሜዲካል ኢንዱስትሪ የኢትዮጵያ የሕክምና ኢንዱስትሪ ውስጥ ያለውን የጥቃት ፕሪቫለንስ እንመልከት። በፈረንጆቹ አቆጣጠር ከ2020 ጀምሮ የወጡ ጥናቶች እንደሚያሳዩት በኢትዮጵያ ውስጥ በሆስፒታሎች፣ በክሊኒኮች፣ በጤና ጣቢያዎች፣ በፋርማሲዎች በአጠቃላይ ሜዲካል ኢንዱስትሪ ውስጥ ከ39% እስከ 45% የሚሆኑ ሴት ዶክተሮች፣ ነርሶች እና በአጠቃላይ ሜዲካል ኢንዱስትሪ ውስጥ የሚሰሩ ሴቶች የወሲብ ጥቃት እና የስራ ቦታ የአካል ጥቃት ይደርስባቸዋል። ወንድ ዶክተሮችና ህክምና ባለሙያዎች እዛ ላይ በሴትነታቸው ብቻ ይናቃሉ። ህክምና ሙያው ብቁ ናቸው ተብለው አይታሰቡም። በወንድ ዶክተሮችም፣ በወንድ ነርሶችም፣ በወንድ የህክምና ባለሙያዎችም እንዲሁም ሊታከሙ በሚመጡትም ማህበረሰቡ በተለይ ሴት ዶክተሮች ምን ያክል ብቃት ቢኖራቸው ሴት በመሆናቸው ብቻ ነርስ ነሽ ተብለው አንደርማይን ይደረጋል። እነዚህ ሴት የህክምና ባለሙያዎች ለሚደርስባቸው የቃል ጥቃት፣ የአካል ጥቃት እና የወሲብ ጥቃት ቢከሱ ራሱ ስራቸውን የማጣት ወይም የመባረር እድላቸው ከፍ ስለሚል ብዙ ጊዜ ሪፖርት አይደረግም። ማለትም ጥቃቱን የፈጸሙት ዶክተሮች ወይም ነርሶች ወይም የህክምና ባለሙያዎች አይቀጡም፣ አይባረሩም፣ ምንም አይደረጉ። በዚህ አጋጣሚ ለሴት ልጅ ግማሽ በግማሽ መርዛማ በሆነው የህክምና ኢንዱስትሪ ውስጥ እየሰራችሁ ማህበረሰባችሁን ለምታገለግሉ ሴት ዶክተሮች፣ ነርሶች እና የህክምና ባለሙያዎች አይዟችሁ፣ በርቱ፣ ምስጋናችንንም እናቀርባለን። ይሄ ዶክተር ሌላ ምን እንዳደረገ ታውቃላችሁ? ጆርዲ ደፍራታለች ብሎ ጓደኛዬን ፖስት አድርጓታል። ደፍራታለች ብሎ ማለት ነው። እና ቪክተም ነች እሷም ትሰማ ሃሽታግ ትሰማ ብሎ ነው ፖስት ያደረገ። ማንነቷን አላረጋገጠም። ደውሎ ወይም በሰው አፈላልጎ ምንድን ነው የምትፈልጊው? የስነ ልቦና ህክምና ትፈልጊያለሽ ወይ? ምን አይነት ጉዳት አድርሳብሻለች? በምን ሰፖርት እናድርግሽ አላላትም። እንደዚህ አይነት የድጋፍ ፖስት ልፖስት ነው፣ ፎቶሽን ፖስት ላደርገው ነው፣ ትፈቅጂልኛለሽ ወይ ብሎም አልጠየቃል። እኔን ለመጉዳት ብሎ ፕራይቬሲዋን ቫዮሌት ያደርጋል ማለት ነው። የሴት ልጅም እያለ ይሳደባል። ይሄ ዶክተር ልጅ ብሎ ይሳደባል። አይ ዶንት ኖ እሱ ወንድና ወንድ ተጋብተው ወንድ አርግዞ ነው የወለደው መሰለኝ፣ የሴት ልጅ አይደለም መሰለኝ። እንደዚህ አይነት ሰዎች ናቸው ሃሽታግ ትሰማን እየተቃወሙ ያሉ። ምክንያት የላቸውም፣ አጥቂዎች። አይ እውነቱን ለመናገር ከሆነ ዶክተሩ ያነሳው ሀሳብ ምንም ሊዋጥልኝ አልቻለም። ምክንያቱም ብዙ ጊዜ ማለት ነው ይሄ ሙቭመንት አሁን ለምሳሌ ይሄ ሙቭመንት ይሄ የሴቶች መደፈር ይቁም፣ የሴቶች ጥቃት ይቁም የሚሉ ሙቭመንቶች ብዙ ጊዜ ወቅታዊ ናቸው እና ደግሞ እነዚህ ሙቭመንቶች ከተቻለ ማገዝ ወይ መደገፍ ነው እንጂ ይሄ ወንዱ ስሜት ስላለው ነው ብሎ ማሰብ ይሄ ከአንድ ከተማረ ሰውም አይጠበቅም። አንድ ሰው ከሆነ ሰውም አይጠበቅም። እና በጣም ነው የሚያሳዝነው ይሄን በመስማታችን። አንድ ዶክተር ነኝ ከሚል መንግስት 7 ዓመት 6 ዓመት አስተምሮት
ከወጣና ህዝብን ከሚያገለግል ሰው እንዲህ አይነት ንግግር መስማት በጣም ያማል፣ በጣም ያማል። አብራችሁን ቆዩ። ቻናላችንን ሰብስክራይብ አድርጉ። ኮሜንት ሀሳብ አስተያየታችሁን ደግሞ በዚህ ጉዳይ ላይ እንድትሰጡ ይሁን። እናመሰግናለን። ወደ ሌሎች ሪአክሽኖች ደግሞ እናልፋለን። አራንተ ሰው ያጣጣም ወደ ቀይ ለምንድን ነው ቀጥ ብላ አትሄድ? ምን መስመርን ጠብቃ ታሳስተኝ እዚህ እንዳልመጣ ለራሳችን ታክሲ የለም። አንተ ታክሲ አተናዚ አሬኔ ቆንጆ አትጨነቂ ነው የወሮጪ ደርስበት። እኔ ሲጀመር ታርጋውን መዳፌ ላይ ስለጻፍኩ ምንም እንዳትጨነቂ እሺ። እኔ ቆንጆ ምን አረ ተው እንጽደቅበት። ተው በፈጣሪ ስራ ታስገቡት። ተው ጌታ ለጌታ እዚህ ቤቶች እንደምናችሁ በአመት አንድ ቀን መጣንላችሁ። ከፋኝ እንደገና መረረኝ አመት ኢቴሙን ጠይቀው ዳቦ ሲሰጥ አስበዋል። ሰላም የሀገሬ ልጆች፣ አዶናይ ነኝ። ዛሬ አንድ ሰው ይዤላችሁ መጥቻለሁ። ይህ ሰው ባልታዛሬን ይመስላል። ስለዚህ ኢንተርናሽናል አድርገን ህይወቱን እንቀይርለታለን ማለት ነው። ግን እኮ አይመስልም። ይመስላል፣ ውስጡ ይመስላል። ውስጡ ደም መነጽሮም ተወላ በቃ መነጽሮም ማድረግ እኮ ነው። ጸጉሩ ደግሞ ይመስላል። ደስ ይላል። ናቲ ባርበር ጋር እናስላጨዋለን። አዎ፣ ከዛ ኮላብ አድርጎ ከነሱ ጋር ደግሞ አሪፍ ስራ ይዞላችሁ እንደሚመጡ አንጠራጠርም። ኢንተርናሽናል እናደርገዋለን፣ ህይወቱን እንቀይርለታለን ማለት ነው። አንድ ላይ የሚሰሩበት ነገር ደግሞ እናመቻችለታለን። ህይወት ይቀየራል ማለት ነው። ናናፔ ልጅ ነው አንተ የተመታ ምን አለ ልጁ ቢለወጥበት፣ ላሚን ያማል መስያሉ ምናምን ብሎ ቢለወጥበት ምን አለ? እዚህ ልጅ ላይ ወረፉ። አንተ አፍና ትክፈትብኝ እንጥልን ብት እንዳይመታ አላወቃችሁኝ? ምን ኢትዮ ላሚን ያማል እኮ ነኝ። አረ ይሄ ላሚን ያማል አይደለም፣ በጣም ያማል ነው። አረ ራሱን ነው መስሎ ላሚንም። ቆይ ላሚን ያማል ልትመስል መጀመሪያ ዶዶራንት ብብትል ልቀባ። አረ ወርዳ ባሰማ ለዚህ ዶዶራንት አይደለም፣ ለዚህ ብብት መድኃኒቱ ይባት መንችማል። የኛው ከባድ ነው። አዶናይ ግን ቪዲዮ አበዛብን። እንድናምን ነው እንዴ? ቪዲዮ አበዛ ቁጥር እሱ መሆኑን እንድናምን ነው። አንዱ ምን አለ? ላሚን ያማል ይልቅ በጣም ያማል። ኢትዮጵያ እውነትም የሰው ዘር መገኛ ነች። የሌለ ሰው የለም። ኮፒ ይኖራል። አንተ ራሱ ማለት ነው እዚህ የተቀመጣችሁት ራሱ አንድ ኮፒ ይኖራችኋል። እኔ ራሱ አንድ ኮፒ አለ። ኧረ ይህ ጋጋን የመሰለ ስልክ ከየት አግኝ? ጋጋን የመሰለ ስልክ። አረ ግን እኔ የሆነ ሰዓት ስልክ ነበረኝ። ማይ ፈርስት ፎን እንደዚህ ነበረች። ግማሿ እሳት ላይ ወደቀና ግማሹ ተቃጥሎ ነበር ምናምን ተጠቅሜባት ነበረ። እና የኢትዮጵያ ህዝብ የሚመረቱ ስልኮች ደስ ይላሉ። በቃ እንደዚህ ዋጋ ከፍለው ምናምን አካል ጉዳተኛ ሆኖ ነው የሚሰሩልህ ማለት ነው። ኢትስ አሜዚንግ ማን። እንደዚህ አይነት ፎን ያላችሁ ሰዎች ካላችሁ ይገዛችኋል። ሸምስ ጉድ ሆነናል። ምን ነው ልጅህን እዛ ፖሊስ ይዞት እያሰቃየው ነው። እባክህ ነው። አዎ ምን አልኩ? የሆነ ዕቃ ጠፋ ነው ምናምን እያሉ ነው። የሆነ ቦርሳ ምናምን ብቻ ባጠገባቸው በኩል ሳልፍ ነው የሚሰማሁት። ኧረ እባክህ። አዎ ቶሎ ድረስለት። የእውነት ቆመጣው። እሺ ቶሎ በል። A few moments later. ቦርሳውን አምጣው። ቦርሳው የት ነው ያለው? አባ አቤት። ምን አድርጎ ነው? ምኑን? አንተ ምን አገባ? እኔ አባቱ ነኝ። አባቱ ነህ? ቦርሳ ሰርቆኛል። ቦርሳ እኔ አልወሰድኩም። ምንድነው ቦርሳ ሰርቋል? ይሄ ነው እንዴ? ተገኘ? ራሱ አባዬ ራሱ አባዬ አሳሰርከኝ እኮ። ኧረ እኔ እንዲፈቱ ብዬ ነው አባ። አና ከቤት ውስጥ አትለቁትም።
እንዲፈቱ ብዬ ነው። ደስ ይላል። አረ ፋዘር እንዴ! አረ ተው! አረ ፋዘር እንዲህ ይደረጋል? ያሲኖ ይላል ጆከር ለመሬት ነው። አትበሳጭ። በየቀኑ እየመጣሁ ገንዘብ ስለምገፈግፍልህ ነው። ለዛም አመስግን። ላመስግን። በየቀኑ እየመጣሁ ገንዘቤን ስለምሰጥ ነው የማመሰግነው። በየቀኑ ካንተ በምበላው ብር አይደል እንደ ዲያሊሲስ ማረው። ያለን ካጣ ነው እጅጉን ቢልቅም ያለንን ካላየን ተመስገናና ነው። ግዴ ለማመስገን ዋው ማን ገርም ሚሴጅ ነው። አንዳንዴ እኛ ያለን ትንሽ ነገር ሌላው ጋር በጣም ትልቅ ነገር ነው። እኛ ያለን ጤንነት ሌላው ጋር በጣም የሚፈልገው ምኞቱ የፈጣሪው ጸሎት ሊሆን ይችላልና ባለን ነገር እናመስግን። በቃ ምንኖረው ዛሬን ነው። ባለን ነገር እናመስግን። ይሄ በጣም ምርጥ መልእክት ነው። ዛሬ ቪዲዮአችን ይሄን ይመስሉ ነበር። በቀጣይ በአዲስ ቪዲዮ እስከምንገናኝ ድረስ መልካም ጊዜን ተመኘሁላችሁ። ሰብስክራይብ አድርጉ። በነገራችሁ ሰብስክራይብ አድርጉ። ደግሞ በሌሎች ቪዲዮዎች ደግሞ መዝናናት ከፈለጋችሁ እነዚህን ቪዲዮዎች መከታተል ትችላላችሁ። ይመቻችሁ።